የአሰብ ጦርነት በይፋ ተጀመረ። የተጨነቀው ሻዕቢያ የመጨረሻ ሙከራ። የኢትዮጵያ ጦር ወሳኙን እርምጃ ወሰደ። ጌታቸው ረዳ ያፈረጡት አደገኛው ሚስጥር። ለዘመናት መተንፈሻችንን የነጠቀን ሻዕቢያ ኢትዮጵያ የቀይ ባህር ጠረፍ ተዋሳይ ለመሆን የያዘችውን የአሰብ የህልውና ጥያቄ በሁሉም አማራጭ ከግብ ሳታደርሰው አርፋ እንደማትቀመጥ በደንብ ተረድቷል። የሻዕቢያ ዘፍጥረት በሰላማዊ መንገድ ለችግሮች ልባት ለመስጠት መነጋገርን ስለማይፈቅድ ጦርነቱ በይፋ ተጀምሯል። ግን በራሱ በሻዕቢያ ስሪት ምክንያት አይቀሬ የሆነው ጦርነት በኤርትራ ምድር እንዲሆን ግን በፍጹም ስለማይፈልግ እየሞከረ ያለው በኢትዮጵያ ሜዳ ለማድረግ ነው። ይህንን ስልት ወታደራዊ ልሂቃን ጠላትን ከማዕከል ማራቅ ወይም ስትራቴጂክ ዴብዝ ብለው ሲጠሩት፣ ለዚህ ስልት እውን መሆን ስትራቴጂካዊ ጠላቱ ከሆነው ህወሓት ጋር ታክቲካዊ ወዳጅነት ወይም ጽምዶ በመፍጠር ጦርነቱን ከኤርትራ በማውጣት ትግራይ ውስጥ ለማካሄድ አቅዶ በመስራት ላይ ነበረ። ይህንን ያጋለጡት ደግሞ አቶ ጌታቸው ረዳ ናቸው። ህወሓት ከስትራቴጂክ ጠላት ሻዕቢያ ጋር ቅንጅት ወይም ጽምዶ ሲፈጠር በዋነኝነት ሊያጋጥመኝ ይችላል ያለውን ከበባ ለማስቀረት የጦር መሳሪያን ጨምሮ ወሳኝ የሎጂስቲክስ ድጋፍ በምጽዋ ወደብ በኩል ለማግኘት በቀጣይ ሊፈጠር በሚችለው ጦርነት የፌዴራል መንግስት የተጠናከረ እርምጃ ቢወስድ በኤርትራ በኩል ለማምለጥ እንዲሁም ከኤርትራ